ዛሬ እንዴት በቴሌግራም አድርገን የራሳችንን ስቲከር መስራት እንችላለን። በፎቶአችን ሊሆን ይችላል። በተለያዩ ፎቶዎች እንዴት ስቲከር መስራት እንደምንችል ነው ማሳያችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መጀመሪያ ቴሌግራም አፕ ስር ገብተን እዚች ጋር ሰርች ማድረጊያዋ ጋር እንሄድና ስቲከር ብለን ሰርች እናደርጋለን። ስቲከርስ እንለዋለን። ስቲከርስ ካለው በኋላ ዩዘር ኔሙ ይሄው እዚህ ጋር ያለላችሁ ስቲከርስ ካለው በኋላ እዚህ ጋር እና ስታርት እንለዋለን። ስታርት ካለው በኋላ የሚያመጣንን ዝርዝር አለ እንደዚህ። ከዛ ኒው ፓክ የሚለውን ነካለን። ከዛ ስማችሁ የስቲከር ፓኩን ስም ጻፉልኝ ይላል። ስለዚህ ለስቲከራችን ስም እንጽፍለታለን ለስቲከር ፓኩ። ስለዚህ እኔ አሁን በራሴ ስም ኤልያስ ብለው ከዛ ፋይል ላኩልኝ ይላል። በፋይል መልክ በፒኤንጂ 512 ሆኖ ፎቶ ላኩልኝ ይላል። እኔ እዚህ ጋር ፋይል 512 የሆነ ፋይል አለኝ። ቀጥታ ፎቶን አይደለም የምንልክለት እዚህ ጋር በፋይል መልክ ስለሚል ጋላሪ ስር እንሄድና እኔ ለምሳሌ ጋላሪ ስር ሳይሆን ፋይል ውስጥ እንሄዳለን። ኢንተርናል ስቶሬጅ ውስጥ ገብተን ከዛ እኔ ለምሳሌ እዚህ ጋር ፒክስ ላብ ላይ እንትን ያረኳት ነበረች። ታስቺ ይቅርታ። ፒክስል አፕ ጋር ገባና በፋይል ቅድም ያዘጋጇት ነበረች። እቺን 512 ነው ልኬለታለሁ። ቴንክስ ናው ሴንድ ሚ ዘ አን ኢሞጂ ይለኛል። ከዛ ከዚህ ጋር አንዱን ኢሞጂ መርጬ ልክለታለሁ። ኮንግራቹሌሽን አሁን በቃ ጨርሰናል። ስቲከሩን ሰርተናል። ከፈለግን መቀጠል እንችላለን። ካልፈለግን ግን ፐብሊሽ እንለዋለን። ፐብሊሽ ካለ በኋላ እዚህ ጋር እንደዚህ ያመጣናል። ከዛ ስኪፕ እንለዋለን። ከዛ ፕሊዝ ፕሮቫይድ ሾርት ኔም ፎር ዩር ስቲከር ፓክ ይላል። ይሄ ደግሞ ዋናው እንትኑ ስም ስጡት ነው ስለሚል እዚህ ጋር እንሄድና ቴክኖሎጂ ሾው ዩዝ ሾርት ኔም አንአክሰፕተብል ይላል። እስቲ ሌላ ሞክር። ጨርሰናል። ያው ጀስት ፐብሊሽ ዩር ስቲከር ፓክ ሂር ዩር ሊንክ ይላል። ይሄ ሊንኩ ነው። ይህን ስነካው ወደ ስቲከር ይወስደኛል ማለት ነው። አድ ከፈለግኩ አድ ማድረግ እችላለሁ። እዚህ ጋር ኒው ስቲከር አድድ እዚህ ጋር እጄ አድ ስቲከር ከፈለግኩ ማለት እችላለሁ ማለት ነው። ከፈለግኩ እዚህ ጋር ማድረግ እችላለሁ። ይህን ይመስላል እንግዲህ ለዛሬ ያዘጋጀሁላችሁ እንዴት የራሳችንን ስቲከር መስራት እንደምንችል ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ እያልኩ ሰናበታችኋለሁ። እስከ ቀጣይ ይመቻችሁ።